አቶ ጌታቸው አቤት አቤት። ምን እያደረጋችሁ ነው? እንግሊዘኛ እያጠናን። ያንተ እንግሊዘኛ ጥናት አንድ ቃል ታውቅ ትመስላለህ። አሁን ጥያቄ አዘጋጅቼላችኋለሁ። ይሄን ያልመለሰ ቀጥታ ወደ በግ ጥበቃ ነው የምትለው። ጠይቀን። እሺ ጠይቀን። እሺ መጀመሪያ ግን እሷን ጠይቃት። እሷን ይጠይቅሽ አይደል? አንቺ ይጠይቅሽ። እሺ ጠይቃት። እሷን ክብለቴ ሚስት በእንግሊዘኛ ምንድነው? ሚስት ነው። ዋይፍ። ያንተ ደግሞ ውሽማ በእንግሊዘኛ ምንድነው? ዋይፋይ። እሱ ጋር ሰልፍ ልቀቅ። ሄዶ ቤንዚን አልቋል። አባ ሰልፍ ልቀቅ፣ ቤንዚን አልቋል። አታ አሰማም ደረሰኝ። እግዚአብሔር ተመስገን፣ ክበርልኝ። የስ ልጅ ያስ እዛው ቁም። እስኪ ምን አልቋል እኮ ነው የተባልከው። አትጠጋኝ አንተ። ምን ቤንዚን? አዎ እንዴት አለቀ? በቃ ሰልፍ ልቀቅ። ምን ማለት ነው? እኔ እኮ 9 ቀን እኮ የተሰለፍኩት ብርድ አልን ፀሐይ አልን አሳልፍ ያለቀ ትለኛለህ። ምን አገባኝ? ለምን 9 ወር አትሰለፍም? ሂድ ውጣ አንተ። አሁን ለምን ትመታኛለህ? እዛ የልጆች አይኔ ገረፈኝ። የመታኛ አይበቃኝም እንዴ? ለምን ትመታኛለህ? ምንድነው አንተ እብድ የሚያደርገህ? ሂድ ውጣ። ችግር ነው እብድ የሚያደርገኝ። አትምታይ ሰውዬ። 15 ቀን ነው ላደይን ካቆንኳት እህል ቀምሻለ አይተኛል። እዚህ 9 ቀን ሙሉ ፀሐይ ያስከስ ያደረገ ስለማይመለከተኝ ነገር አታውራ። እንዴት አይመለከትም? ወይ አስታርቋቸው እንዴ? ወይ ለምን አታስታርቋቸው? በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን? ሰውዬ አንተን የተጎዳውን ያልተጎዳውን ሂድ ውጣ። ኧረ አትምታይ በእናትህ። ኧረ እግዚአብሔር ሆይ፣ ኧረ ፈጣሪ ህዝቡ ተመችቶታል። አንተ እየን እግዚአብሔር ሆይ እባክህ። እሺ ለምን ትመታኛለህ? ሂድ ውጣ። እና ካልወጣ እኔ በእግዚአብሔር አትምታኝ። ይኸውልህ እሺ ላደይን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል። አንድ መለኪያ ቤንዚን ስጠኝ። ይኸው ሞተሩን ቀዝቅዞ የሚና ውጣ። ሂድ ውጣ። ውጣ። ይኸው ምታኝና ችግር ከገረፈኝ እኮ አይበልጥም ያንተ ዱላ። ግረፈኝው አትወጣም። አንድ መለኪያ ግረፈኝና አንድ መለኪያ በእግዚአብሔር ይኸው መምታት ልጀምር። በእግዚአብሔር እስካሁን አልመታኝም። መምታት ልጀምር። አንድ መለኪያ ስጠኝ። ውጣ። ተመልሰህ እንዳመጣ እዚህ ሰልፍ ሲመጣ ራሱ ነው። ሂድ ውጣ። ወይዘሮ አልማዝ እንዴ የኔ ልጅ እኔ እኮ 2-3 ያመላልሳል ብዬ ነበር። አንተ ዝም ብለህ ፈርተህ ቀረ አይደል? ምንድነው? ወንድ ልጅ ሰው ብዬ ነው የምጠራው። ስርዓቱን ያዙ። ና ግድ የለህም፣ ቆመህ ነው የምትሄደው። ቆሜ ነው የምሄደው። ቆሜማ ነበር የመጣሁት። ያስታውሳሉ አይደል? የዛሬ ሳምንት አይደለ? ያለኝ ፓኬጅ እጅ ብቻ አይደለም ሙሉ ሰውነት ነው። ማሾው ካሉኝ በኋላ ነው እግሬን ደህና የነበረውን ተራምጄ የመጣሁበትን እግሬን ቁርጭምጭሚቴን ነክተው ሎሜን አፍስሰውት። ይሄ እርሶ ስጦታ ነው ያውቃሉ አይደል? ነበር እግሬ ያጋጥማል። በእውነት ከጎደለ በኋላ ካላደ እንግዲህ በዚች አንድ ሳምንት ውስጥ ህይወቴን ከኮሜዲ ወደ ትራጀዲ ሆረርን ያደረጉት። ህይወቴን ምን መሰሉት? ሚስቴ ልጅ መርገም ትፈልግ ነበር። ስለዚህ እንግዲህ አይታኝ ሁኔታዬ ከዚህ በኋላ ችሎ የሚተኛ አይመስልም። ሁኔታው ጥሩ አይደለም ብለሽ ሽማግሌ ሰብስባ ተለይታኝ ሄዳለች። ሰፈር ደግሞ ኑሮዬን የሚደጉመኝ እቁብ ነበረኝ የምጥለው። እነሱም አላመኑብኝም። ከዚህ በኋላ እንደ ሌላው ወጣት ተሯሩጦ ስራ ሰርቶ እቁቡ መጣል አይችልም ብለው ከእቁቡ አውጥተው ጥለውኛል። ሁሉም ነው የሚያፍሩት አይደል? አዎ የፍርድ ቤት መጥሪያ ነው። በነፍስ ማጥፋት ከስሾታለሁ። የተባረከ የተቀደሰ እጅ ነው ያሉት። የተረገመ እጅ ነው እንጂ በሰይጣን እንደመዳሰስ ነው። በእጁ በርሶ እጅ መነካት የተቃዘ እርሶ ስራ ያዙ። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔን ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ሄረና አባቱ ብሎ ነው የጻፈው። ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ
አዎ እግዚአብሔር እና ምን ነው ናውጣ ናውጣ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ ወንድሜ እባክህ እያየህ አትለፈኝ። ሚስቴ አረብ ሀገር ጥላብኝ ዳ ነው ልጄን በእናትህ ለማኝ ናቸው። አዎ ምንም ትኩስ ለማኝ ነው። ስትታዩ ሀብታም ነው የምትመስሉት። ትኩስ ነው ገና ነው። ደግሞ ምንድን ነው ህፃን ልጅ ትልቅ ነው? አዎ ገፋፍቶ ነው እንደዚህ ሆኖ ፋፍቶ ነው። እንደው አረብ ሀገር ጥላብኝ ዳ ነው ያለ ምንም አልስታችሁም እንደ ያለ ነው የምታሳዝነው። ረቂ እንዳዘልከው እንዳዘልከው ኧረ የእናቱ መስሎት የእናቱ መስሎት ኧረ የአባቱን ቢያይ ደግሞ ሌላ ነገር አለ። እሺ እንዴት ነው ወደድከው? በጣም አሪፍ ነው ወድጃለሁ። በጣም አሪፍ ነው የሰራኝ። ትደበል ይሳምት ትልበል ምን ይስተካከል ምን ይጨመር አልፋራ በቃ ቢጨመር ነገር ባይሆን ይጨመርልኝ ይሉ ሰው ይሉ ሰው ደሰብ ደጋ መጣጣው የምጠውን ደረሻለሁ። መታጠፍ ነው ካደረስኩ። እሺ በቃ የምን መጥቻለሁ እንዴ ነው የምልኝ እኮ ደርሻለሁ። በቃ እኔ ወይኔ እዚህ ሰፈር እንዴ ምን ልቦ ተጆ እንዴ ማን እንደሆነ ካላወቁ ምን ፖሊስ ነኝ እኮ የሰፈር ማን እንደሆነ ካላወቁ የሚገርም ስልክ ነው። ያበደ ስልክ ነው። ያበደ ስልክ እናንተ ሌቦች አይቻችኋለሁ። ፖሊስ መሆኔን አላወቃችሁም ማለት የታጓደኛ አንተ ይኸው ጥቁር አብረን ወጣታል። ኧረ ይሄ ነው ዋና አንተ ነህ እንዴ ወይ ማንጉል ሞንገል ያው ከሌላ ሀገር ሰው ጋር ተነካካኝ በእናትህ። ኧረ ሀበሻ ነው አንተ ሀበሻ አይደለም አትነግሩ። እውነት ታንዛኒያዊ ነው እኮ የሞዛምቢካዊ እኮ ነው ሲጀመር። ኧረ ሀበሻ ነው ሲጀመር። አንተ ብቻ ነው ሮጥኩ አይቻለሁ። ብቻ ነው ማንም አብሮ አልነበረም። ናይት ማንም አብሮ አልሮጠም ሲጀመር። ባንዳ ማንም አብሮ ምን ማንገለች ገብተህ ታሰራክ። የት አለ የሚታረደው? ምንድነው የታረደው? የት አለ? አንተን አራጁ እኔው ነኝ እና መራ ነገው የት አለ? ይኸው ዶሮ ናት ናረዳት። በቃ ዶሮ ዶሮ ምን ነው ማረዳችንም እንዴ? አቅበታለሁ ግን በትሞት ስናርዳት ምናምን እንድሞት አይደል እንዴ የምታርዳት? አውቂሽ ነው። እሺ ታለ ይሄው በቃ ሳፋ ይምጣልና አረዳት። በቃ ሳፋ ልብስ የሚያጥባለው የምን ልብስ ነው? እባክህ እንዳትፈራፈርብህ ነው። ትፈራፈር ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንዴ አንተ? ይችላል። ኧረ አውቂሽ ነው። ቁራዲው ነኝ። ልዋጭ ምናምን ነው የሚሰራው። አውቂ ነው። በውስጥ ለውስጥ ነው የሚሰራው። ምንድነው? ምንም ሳችለው እንዴ ይችላል። ካለቀ ከታረደች በኋላ መብላት ምናምን ያቀበታል። ውስጤ ፈርቶብኛል። በቃ አይዞሽ በቃ ምንድነው በስዕል ችሎታዬ በቃ ሁሉም ሰው ነው የሚሳለቀብኝ። በቃ አቺ እኔ እኮ ነገ ትልቅ ደረጃ ነው የሚደርሰኝ። ዛሬ ላይ ሞክሬ አሪፍ ነው የማመጣው አይደለ? ለወደፊት ዛሬ ላይ መሞከር አለብኝ። ምን እያሉሽ ነው? ላይክ ስታሳያቸው ምን እያሉ ነው? አቺም በቃ ምንድነው? ይኸውልሽ ምን አዳምጪኝ። ይኸውልሽ ሰዎች ዛሬ ላይ ችሎታሽን ስታሳያቸው ወደ ታች ከተበጠ ላይ ሊከቱሽ ይሞክራሉ። አንቺ ግን ቀጥ ብለሽ ቆመሽ ነገሽን እያሰብሽ እያሻሻልሽ ራስሽን ማሳየት ችሎታሽን ማሳየት አለብሽ። ዛሬ እንዲሆንሽ ማለት ነገ አትስተካከይም ማለት አይደለም። ታሻሽዋለሽ። መጨረሻ ትችያለሽ። እሺ በጣም ነው የማመሰግነው። ኦፍ ኮርስ አንተን ራሱ ሲያለው ቆይ ሳይንካው በቃ እንደኔ የሚያበረታታ ሰው መርጠሽ መስራት ነው። ማን እኔ ነኝ? አዎ ይሄ አዎ በጣም ቆንጆ ስራ። አይኑ ካናቱ አልበለጠም። ቁጭ አድርጌ አስደግፌ እንደሳልኩት ቁጠረው። ይሄንን አዎ መናገር የፈለግሽኝ ነገር አለ? ልትነግሪኝ የፈለግሽው ነገር አለ? ይሄን ትመስላለህ እያልሽኝ ነው? በጣም ትችያለሽ። በጣም ትችያለሽ። ምን እንደምትችይ ታውቂያለሽ? ይሄን መጥቶ ወይ ፊጋይጂ ሹፌር አጥቼ ነበር። ደክሞኝ ነው የተኛሁት። እሺ ተረጋጋ። ቆንጆ ጠላ ነው እባክሽ። እሱን ብርጭቆ ተጠንቀቅልኝ። እሺ እሺ፣ ይገባል። ቶማስ እሱን ብርጭቆ ተጠንቀቅልኝ። እናት ናት የሰጠችኝ። እሺ እሺ። አንተ ቶማስ ቢያሰማኝ ምንድን ነው የምትይኝ? አልጠጣ እናትህ ለሰርጓ ጊዜ አባቷ የሰጧት ብርጭቆ ነው። ያንተ እድሜ የሚያክል ነው። ማስታወሻ ብላ ነው የሰጠችኝ እንዳይሰበር።
አይ ቆንጆ አቤት ከመንገድ ስላስቆምኩሽ ይቅርታ፣ ግን በጣም ነው የምታምሪው። አመሰግናለሁ። ስልክሽን ብትሰጪኝ ቅር ይልሻል? ለመሆኑ ስራ ትሰራለህ? አይ ገና ስራ እየፈለኩ ነው። በጣም አመሰግናለሁ የኔ ቆንጆ። የኔ ቆንጆ የሰጠሽኝ ስልክ እኮ አይሰራም። አንተም እኮ አትሰራም። ወንድሜ ትሄዳለህ? የት? ኤርፖርት ነኝ። ችግር የለም ግባ። ምን እባክህ ቼኪንግ ታይሜ 10 ደቂቃ ነው የቀረኝ። አሜሪካ ፍላይት አለኝ። እሺ በአፕሊኬሽን ነው ወይስ እንዴት ትስማማለህ? ጀምረው በፈለከው አድርገው። በቃ 900 ብር ትከፍላለህ። 5000 እከፍላለሁ። እኔ ምንም የብር ችግር የለብኝም ወንድሜ። እኔ አሜሪካ ነው የምሄደው፣ ፍላይት አለብኝ በጣም። እሺ ቆይ ግን እንዳታስጀምረው። አንድ ላፕቶፕ የምሰጣት ልጅ አለች። እነዚህ ሀገር ቀጠሮ አበሻ ለምንድን ነው ግን ቀጠሯችሁ የማይስተካከለው? ሄሎ እባክሽ አንቺ ሴትዮ መተሽ ላፕቶፖቹን ሰርጅልኝ። ቼኪንግ ታይሜ በጣም እኮ ረፍዷል እንዴ። ገና 21 ሰዓት ፕሌን ላይ እንደምቆይ ታውቂያለሽ። ማታም እንዲህ ስሰራ ነው ያደርኩት። አታዝኑልኝም እንዴ? ሄሎ ሺት ስልኬ ዘጋ። አንዴ በአንተ ስልክ ልደውልላት እባክህ። ምንድነው አሁን $1000 ይሆናል። አሁን ስልክ ምንድነው ለዚህ ሰው የምትጠረጥሩት? ምንድነው መተማመናችን የት ገባ ግን? በጣም ነው የምታሳፍረው። ምን ይላል? አሜሪካ ነገር ሄደህ ታውቃለህ? አይ አላውቅም። ዞር በሉና ሀገር ይሁን እንጂ ምንድነው ምንድነው እዚህ ሀገር ውስጥ መርመጥመጥ? ውጪ ወጣ በሉ ምናምን እንደኛ። እኔ ከዩኤን ከኤስኤስአር ከኤምኤስአር ከWFK WZW ማይነስ ከነዚህ ሁሉ ድርጅቶች ጋር ነው አብሬ የምሰራው። የት ነው ያለሽው? እኮ ነው ሰፈራችሁ ቆሜ የለ እንዴ? መጣው እሺ የቱ ጋር ነሽ? እኔ እዛው አስፋልቱ ጋር ነው ያለሁት እኮ። በዚህ አትታይኝም እኮ እንዴ 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 ወይ መጋረጃ ወንድሜ ለወደፊቱ ተጠንቀቅ። ጭራሽ ምክርም አለው ወይ